ከዘላለሙ ድረስ ከፍ ከፍ አድርጋችሁ አቤቱ ሕዝብህን አድን። የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ሐዋርያት ሥልጣን የሚሰጥ የዓለምን ኃጢአት ያስተሰርይ እያጸና አባቶች ካህናት ከልጅነት እስከ እውቀት እስከ እግዚአብሔር አምላክ ይቅር ይበላል። የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ አንድ ላይ ሳናውቅ በስህተት በማሰብ በመናገር በስውር ከሠራነው
ሰዎች አስባርከው ለበረከት የሚሆን ነው። እግዚአብሔር በረከቱን የሚያስተላልፍበት እኛን ለማዳን እኮ እግዚአብሔር ያላደረገው ነገር የለም። እኛ ወደ ገነት ወደ መንግሥተ ሰማያት እንድንገባ እግዚአብሔር ሁሉን ነገር ሆኗል። እንደዚሁ የእግዚአብሔርን ቃል በምግቡ ውስጥ እንዲዋሃድ በመጀመሪያ እናቶቻችን ባለሙያዎቹ በሚያዘጋጁበት ወቅት ስመ እግዚአብሔር ጠርተው በስመ እግዚአብሔር ባርከው ያንን የተባረከውን ማየት ይቀርብልናል። የእግዚአብሔር በረከት ለእናታችን ለእመቤታችን ለቅድስት ድንግል ማርያም ሰጥቶ እንዲያውም ማርያም ባርኪው ይሉታል። ገበሬዎቹ አዝመራቸውን አዝምረው ወደ ጎተራ ከማስገባታቸው በፊት ከዚያ ከምርቱ የመጀመሪያውን ማርያም ባርኪው ብለው ነው የሚያስቀምጡት። ለቤተ ክርስቲያን ለአባቶች ማዕዳቸው መሶባቸው የተባረከ እንዲሆን ይህንን ገና ከዚያ ጀምሮ የተባረከውን ነገር ከዚያ ተዘጋጅቶ ወደዚህ ሲቀርብ በስመ እግዚአብሔር ተባርኮ እናቶች ያው ባለሙያዎች ናቸው። ሁሉን ነገር ዱቄቱን ባርከው ነው። ከዚያ በኋላው ማርኪያውን እንደዚሁ ባርከው ነው። ማዕዱን ከዚያ ካዘጋጁ በኋላ ደግሞ ለዚህ እግዚአብሔር ሰፋ ያለ ድል ሲሰጠን በሊቀ ጳጳስ በፓትርያርክ አስባርከው ከዚያ ደግሞ መለስተኛ ሲሆን በካህናት እንደዚሁ ከምዕመናን መካከልም ይህን ካልተገኘ ታላቅ የሆኑትን አይተው አስባርከው ስመ እግዚአብሔር ጠርተው በጻድቅ ስም ከሆነ በጻድቁ በነቢዩ ከሆነ በነቢዩ እንዲሁ በቅዱሳን የቅዱሳን ቁንጮ በሆነችው ደግሞ እግዚአብሔር ሁሉን ነገር ሰጥቶናልና በእመቤታችን አስባርኮ ማዕድን መመገብ ውስጡ ሕይወት ነው። እንዲሁ የተመገቡት ምግብ ቢገባ ቁርጠት አይሆንም። የሚጠጣው መጠጥም ወደ ራስ ወጥቶ ራስ አያዞርም። ሁለንተናዊ ሰላም ይኖረዋል። ይህ ብቻ አይደለም። በስመ እግዚአብሔር የእግዚአብሔር ስም ተጠርቶ አባታችሁ ሆይ ተብሎ የተመገቡት ምግብ እንደዚሁ ለዚያኛው ለትልቁ ማዕድም ያደርሳል። ቅዱስ ሥጋውን ክቡር ደሙን ለመቀበል ቅዱስ ሥጋውን ክቡር ደሙን ስንቀበልም ስመ እግዚአብሔር ጠርተን እግዚአብሔርን ለምነን ለሕይወት አድርገን ብለን ይህንን መብላ ሕይወት የሆነውን የሕይወት ምግብ የሆነውን ቅዱስ ሥጋውንና የሕይወት መጠጥ የሆነውን ክቡር ደሙን ለመቀበልም መንደርደሪያው መጀመሪያ የእግዚአብሔርን ስም ጠርቶ ማዕድን አስባርኮ መብላት ነው። ይህንን ያላደረጉ እስራኤላውያን ተቀጥተዋል። እስራኤላውያን እግዚአብሔር አምላካችን ከምድረ ግብፅ ይዟቸው ሲወጣ ስመ እግዚአብሔር እየጠሩ ማዕዳቸውን እንዲመገቡ ነበር። አንድ ወቅት እስራኤላውያን እንዲሁ ወደ ከነዓን ስለነበረ የሚሄዱት ገና ወደ የማያውቁት ሀገር ማለት ነው። በእግዚአብሔር ቃል ተነግሮ ግን የማያውቁት ስለነበረ አንዱ የኖርንበት ይሻለን ነበረ። በረሃው ሁሉም አንገላታ። በሙሴና በአሮን ላይ ያንጎራጎሩባቸው። ሙሴና አሮን በዚህን ሰዓት እግዚአብሔርን ለመኑና የሚፈለውን ምግቡንም መጠጡን ከመጣ በኋላ እንካችሁ አሉና ሰጧቸው። ቀድሞ እግዚአብሔር ባርክሙ እያሉ ነበር የሚሰጧቸው። ይህንን ማየት በዛው ልኩ ላይ የተጻፈ ታሪክ ነው የምነግራችሁ፣ መጽሐፍ ቅዱስ ነው። ቀድሞ እግዚአብሔር እኮ ሰጥቷቸዋል፣ እግዚአብሔር ሰጠን እያሉ ይሰጧቸው ነበረ። የእግዚአብሔርን ቸርነቱን ምሕረቱን እየተናገሩ ማለት ነው። ንግሩ ለእግዚአብሔር ምሕረቱ ነውና እግዚአብሔር ያደረገውን ምሕረት ይናገሩ። ያ ወቅት ግን ስላበሳጯቸው ወይንም ስለቸኮሉ ማዕዳቸውን ሳይባርኩ ስመ እግዚአብሔር ሳይጠሩ እንካችሁ ብለው ሰጧቸው። በዚህ እግዚአብሔር ተቀየመና ምድረ ርስት አትገቡም አላቸው። እኔ ያወጣኋችሁ ከፈርዖን እጅ ያላቀቅኋችሁ ባሕረ ኤርትራን ከፍዬ ያሻገርኳችሁ ምድረ ርስት ከነዓን እንዳወርሳችሁ ነበረ። ይህንን ያደረኩት የኔን ስም ስለምትጠሩ በአምልኮቴ ስለጸናችሁ ነበረ። አሁን ግን ይህንን ከተዋችሁ ከኔ ከተለያችሁ ምድረ ርስት አትገቡም ማለት ነው። ታላቁ ሰው ሙሴ፣ ታላቁ ሰው አሮን፣ ካህኑ አሮን ማለት ነው። በዚህ የተነሳ ገና አሮንን በዘኍልቍ 25 ላይ እዚህ ጋር ይበቃል ማለትና እዚያው አስቀረው ማለት በሞት አለበት ማለት ነው። ምድረ ርስት ሳይገባ ሙሴም ከዚያም በኋላ ትንሽ ቀጠለና ኦሪት ዘዳግም ምዕራፍ 34 ላይ ሲደርስ በናባው ተራራ ላይ እዚህ ጋር ታቆማለህ፣ አንተም በዚሁ ትቀራለህ፣ ግን
መልካሚቱ ምድር እንተ ታውህብ ሀሊበ ወማረ ማርና ወተት የምታፈሰው ከነዓን ያች ናት አለው። በሩቁ ከተራራ ላይ አውጥቶ ከነዓን ያች ናት። እኔ ይዤ የመጣው ከነዓን ላስገባ ነበረ። አንተ ግን የኔን ስም መጥራት እምቢ ስላልጠራህ በማየት ሰዓት ስላላመሰገንከኝ እዚህ ነው የምትቀረው አለ። ሌላም ሳያስፈልግ መላእክት እዚያው መቃብሩን አዘጋጅተውለት ዘመድ አዝማድ ሳይቀብረው እዚያው ቀረ። የሙሴ መቃብር እስካሁን ድረስ አይታወቅም ይላል ኦሪት ዘዳግም ምዕራፍ 34 ስናነብ የምናገኘው ያው እግዚአብሔር ቃል ነው። ለዚህ ነው አባቶቻችን ከዚያን ጊዜ ጀምሮ ወይም ከዚያም በፊት በነበሩት በእነ አብርሃምም እንደው ከመጀመሪያው ሰው ከአዳም ጀምሮ ስለ እግዚአብሔር ተጠርቶ ነው። በአዲስ ኪዳን ደግሞ ጸንቷል። ያው ቅዱስ ጳውሎስ መጀመሪያ ባለቤቱ ራሱ በማየት ተቀምጦ ማየቱን ባርኮ 2 ዓሣ 5 እንጀራ ያንን ካቀረቡለት በኋላ ለእኛ አብነት የሆነ ወደ ሰማይ አባቱ አንስቶ ያንጸሎ በመስጧቸው ብሎ ለተራቡ ሰዎች ያቀረበ 12 መሶብ ፍርፋሪ 7 መሶብ ፍርፋሪ እንደተነሳ ያው መጽሐፍ ቅዱስ የሚያስረዳን የጌታችን አምላካችን ድንቅ ስራ ነው። ስለዚህ ወገኖቼ ቤተ ክርስቲያናችን ከሱ የተማረችውን ከሱ ያየችውን ራሷ ፈጣሪዋ ጉልላቷን መሰረቷን ኢየሱስ ክርስቶስ ነውና በገዛ ደግሞ የዋጃት ቤተ ክርስቲያን ናትና በገዛ ደግሞ የዋጃትን እግዚአብሔርን ቤተ ክርስቲያን ትጠብቁትን እናንተን ጳጳሳት አድርጎ ለመረጣትና ለቀደሳት ራሳችሁ ተጠንቀቁ ብሎ በሐዋርያት ሥራ እንደተናገረው ጌታችን አምላካችን የተናገረው ቅዱስ ጳውሎስ እንዳስተማረን ዛሬ መጀመሪያ ጸሎቱ ይደረጋል። ከዚያ ቀጥሎ ስብሐት ምሕረቱ ለዘላለም ነውና ይሄንን ማየት ላበላል፣ ይሄን ጽዋ ላጠጣል፣ ኃጢአታችንን እንደታገስክልን ወደፊት ደግሞ ይሄንን እንደሰጠን እየሰጠንን እኛም ተቀብለን ቅዱስ ሥጋህን ክቡር ደምህን ለእኛ የሰጠን ያው በምንናገርበት ሰዓት ምሕረቱ ለዘላለም ነውና ለምሕረቱ ወሰን የለውም። ኃጢአታችንን በደላችንን ሳይመለከት በምሕረቱ ጠብቆ ይህንን መግቦናልና ይህን ያደረገልን አምላካችን የተመሰገነ ይሁን። እዚህ በቤተ ክርስቲያን ብቻ ሳይሆን በየቤታችንም ማዕዳችን ሲቀር ጸሎት አድርጎ አባታችን ወይ ብሎ የእግዚአብሔርን ማየት መቅመስ ነው። ያ ካልሆነ ደዌ ይሆናል። እንቅልፍ ይላል፣ አሲም ያሲዛል። ውስጥም ገብቶ ሕይወት አይሆንም። የተለያዩ ደዌያት ይመጣሉ። ለሰው የማይቻሉ እግዚአብሔር ግን በታች የሆኑ ችግሮች ቢበዙ ቢቆለሉ ምንም ለሰው ከባድ ቢሆን ለእግዚአብሔር ግን ታናሽ ነውና በእግዚአብሔር የማይደመሰስ የማይወድቅ ምንም አይነት ችግር ስለሌለ ስሙ እግዚአብሔር ጠርቶ ስሙ መድኃኒታችን ነው፣ ስሙ ክብራችን ነው፣ ሞገሳችን ነውና በብላት በመጣት ይገባናል። በአሁኑ ሰዓትም በብዙ አባታችን መሪነት ስራችንን ያመሰገን ነው። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል ነውና አሁንም እግዚአብሔር አምላካችን ሁላችንንም ያክብረን። የበላነውን ከሥጋችን የጠጣነውን ከደማችን ያዋህድልን። ቤተ ክርስቲያናችን ይጠብቅልን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር አባታችን ሆይ አባታችን ሆይ እግዚአብሔር ይባርካችሁ፣ ቃለ ሕይወት ያሰማልን። እንግዲህ ቀስ ብላችሁ ማትቸኩሉ ይኸው እንደው ትርጎ ማድረግ የሚፈቀዳል መድኃኒት ነው።